የታማራ ነኝ። እናንተማ ምኑን ውሃ እንደምትጠጡት አናውቅም። የቤት አማራ ቆንጆ ተመልከቱት። ኦሮሞችን ደግሞ ወደ ከሚሴ ታውቋቸዋላችሁ። አዳነች አበቤ ነው የሚመስሉ የኬንያዎች ሰዎች ናቸው፣ ኩኩይ ናቸው። ተመልከታት እችን ቆንጆ። ምን ነው እናቱ ሀዘን አጋጥሞሽ ነው? አዎ ሀዘን አጋጥሞኝ ነው። ሞጣዬ እውነት ይሄን እድል ስላገኘው አመሰግናለሁ። ብዙ ጊዜ ሞክሬ ነበር አንተ ጋር ገብቼ አላውቅም። እሺ እና አሁን እንደውም እገባለሁ ብዬ አላሰብኩትም፣ በድንገት ነው የገባሁት። እና አሁን ምነግርህ 2 ልጆች አሉኝ። እሺ እና ትንሿ ጎርጎራ ጄኔራል ተወዳድሬ ሁለተኛ በውዝዋዜ ማለት ነው ውዝዋዜ ሞክራለሁና ሁለተኛ ወጥቼ 30 ሺህ ብር በተሰጠኋት ብዙ ነገር እያስፈለገኝ በቃ እሱን አላሟላም ብዬ የተወሰነች ስራ ጀመርኩ ማለት ነው። እሺ ቀጥይ። ከንጹህ ቆዳ የሚሰሩ ቦርሳዎች፣ ዋሌቶች፣ ቀበቶዎች፣ የፒሲ ባግ፣ የጂም ባግ የቤተሰብ ነበረ ከነሱ የተወሰነ በሚችለው አምጥቼ ቤት ውስጥ በኦንላይን ነው የምሰራውና የገዙ እንዲያበረታቱኝ ብትነግርልኝ ደስ ይለኛል። ዋው 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 ንገሩልኝ። እኔ ደግሞ ባንክ አካውንት ሽል ጠይቅ ነበረ። ኦኬ አሁን አንቺ አበረታቱኝ ነው ያልሽ? አዎ። የት ነው ያለው? እሱ ያንቺ እንትኖች ናቸው። ከኋላ ማያቸው ምንድን ናቸው? አዎ ቦርሳዎቼ ናቸው። ላሳይ። እስኪ አሳያቸው። አማራዎችን በየትኛውም ጎራ። ዋው እንዴት ሌዘር ነው ይሄ? ንጹህ ሌዘር ነው፣ ፒዮር ሌዘር ነው። ይሄ የፒሲ ባግ ነው፣ ወንዶች ነው፣ ማስረዘም ያለው። ኢትዮጵያ ውስጥ ነው የሚሰራ። አማራው ማረደ ጎበዝ። ይሄን ነገር ቲክታክ ሻፕ ላይ ላቅርብላችሁ፣ ትገዛላችሁ? የስ ካላችሁ የስ ብላችሁ ጻፉ። በጣም በጣም እንወድሻለን። ቲክታክሽ ላይ አድራሻሽን ወይም ደግሞ እንትን የቢዝነስ ስልክ ሞባይል አትስጭ፣ ለስራ የሚሆን አንድ የቤት ስልክ አስገቢ። ኦኬ ወይ ደግሞ ሌላ ሞባይል ለስራ ብቻ ለስራ የሚሆን ባዮ ላይ አስቀምጫለሁ፣ ለስራ የሚሆን ስልክ። በጣም ጥሩ። ሌላ የምመክርሽ ነገር አንድ ነገር አለ። ዌብሳይት ክሬት የሚያደርጉ ሰዎች አሉ። በተለይ የአማራ ልጆች አሉ፣ ህንዶች አሉ። ዌብሳይት ውጭ ሀገርም ክሬት ያደርጉልሻል። ምርቶችሽን እዚያ ጋር ፖስት ታደርጊያለሽ። ሰው በሳይዝ እየገባ ክሬዲት ካርዱን እዚያው ላይ እየከፈለ ኦንላይን ደግሞ ኦንላይን ምናምን ኤሌክትሮኒክ ካርድ መፍጠር ይቻላል። ያን የአይቲ ሰዎች ይረዱሻል። ስለዚህ በጣም እንወድሻለን። የሰፈር ነው ያለሽ ይሉሻል። እናስማማ። እኔ ጀሞ ሚካኤል ነኝ፣ አዲስ አበባ ጀሞ ሚካኤል ነኝ። አዲስ አበባ ሲያዙኝ እኔ ራሴ ወስጄ አደርሳለሁኝ። በትክክል እና ብታበረታቱኝ፣ መግዛት የማትችሉ ፎሎ እያደረጋችሁ የሚገዛ ሰው ላይ እንዲደርስልኝ ቢሆን ደስ ይለኛል። እና ተበረታትቼ ደግሞ ሱቅ ኑሮኝ በቃ ትልቅ ደረጃ ብደርስ ደስ ይለኛል። እውነት ሱቅ ይኖራችሁ፣ በቃ እንከፍትልሻለን። ሱቅ እንከፍትልሻለን። በቃ ጋይስ አማራዎች፣ በጣም ሀብታሞችም ከታች ያላችሁ ሰዎች ያላችሁ እነ ወልደ ጊዮርጊስ ሁሉ እርዷት። ምክንያቱም አማራ ካረዳው በጣም እየተገፋን ነው። ስለዚህ አዲስ አበባ ውስጥ የራሷ የምርት ማከፋፈያ ዞር ያለም ቢሆን ምንም ቢሆን ዋናው ሎኬሽን ያለው በጂፒኤስ ሄደው የሚገዛበት የሆነ ቀለል ያለ እርካሽ ቦታ ሆኖ ፎቅ
አማራም እንደነሱ መሆን ነው። ስለዚህ አሁን ትግሬዎች ለሁለት የተከፈሉ ናቸው ብያቸዋለሁ ባለፈው። አሁን ትግሬ ስንል መላውን ህዝብ እንዳይመስላችሁ። አጋሜ ስንል እነዚያ ሌቦች ከየመን የመጡት እናገኘዋለን። እንዴት ገደልከው? ዋ እኛ እየተዋጋን እውነትህን ነው፣ እኛ እየተዋጋን። ተመልከቱ፣ አማራን በዚህ ደረጃ ነው ህዋት ያጠፋው እና ሻዕቢያ። አስረግጬ ነው የምነግርህ። ብትፈልግ ተከተለ፣ ባትፈልግ የራስ ጉዳይ። እየነደርክ ያለው እኔ ነኝ። እኔንም አቃጠልከኝ፣ ንብረቴን አጠፋችሁት። እኔ አንድ ሰው የሚረዳኝ የለም። የሚገርማችሁ በአማራ ህዝብ ግን ትግል እያንዳንዱ ቢሊዮን ነው። እኔን 5 ሳንቲም የሚረዳኝ የለም። ሌቦች ናቸው። ተሙ ሰላም፣ ተሙ ሚል አካውንት ቀጥል። ምንም ላደርግ አልችልም። ተናገራችሁ ማውረድ ነው። ማክቤል ሰላም፣ ቀጥል። ሰላም ሞጣዬ፣ እንደምን ነህ? ቀጥል። በጣም ነው ማመሰግን። ገብቶልኛል 21750 ብር። ስንት ብር ገባልኝ? 21750 ብር። በጣም ነው ማመሰግን። አመሰግናለሁ በጣም ሞጣዬ። 1000 ስንት አልከኝ? 1000 ስንት? 21750 ብር። ደስ ብሎሃል? በጣም ነው ደስ ያለኝ። በጣም ነው። ግባ እና ጨፍር።